ሰላም ጤና ይስጥልኝ እንደምን አላችሁ? እንግዲህ ሰሞኑን በጣም መነጋገሪያ የሆነ አንድ አስተማሪ አለ። ያን አስተማሪ ይሆናል የዛን አስተማሪ ቪዲዮ ላይ ይሆናል ሪያክት የምናደርገው ዛሬ። በጣም የሚገርም አስተማሪ ፊዚክስ ቲቸር፣ ከባድ የሆነ አስተማሪ ማለት ነውና እዛ የዛን አስተማሪ አንዱን ቪዲዮ ነው ሪያክት የምናደርግበት። በጣም የሚገርም ብዙ ሰዎች ኮሜንት ላይ ገብተው ወይኔ ፊዚክስን እንደዚህ ብንማር ኖሮ ይሄኔ ሁላችንም ሳይንቲስት ሆነን ነበረ ያስባለ። እስቲ እንደዚህ ጉድ የተባለለት አስተማሪ ምን አይነት የማስተማር ዘይቤን ቢጠቀም ነው እንደዚህ የተወራለት የሚለውን እናያለን። እስቲ አንዱን ቪዲዮን እንቃኘው። ከእርዝ ውጭ ሌሎች ፕላኔቶች ላይ ግራቪቲ አለ? እሺ ስንት ነው ግራቪቲ ምድር ላይ? ወጋው 3.9 ወጋው። ኦኬ እኔም 9.8 ብዬ በመለስ ኖሮ ተወግቼ ነበር ትላለህ። The acceleration due to gravity is 9.8 meters per second square. But gravity is a force. Gravity is not 9.8. It is the acceleration of gravity. Gravity force ነው። ስለዚህ ግራቪቲ ስንት ነው መሬት ላይ? እንጃ። It depends on the mass. ለምሳሌ በኔና በሷ መካከል ያለው ማለት ነው። በኔና በመሬት መካከል ያለው ፎርስ ኦፍ ግራቪቲ እና በሷና መሬት መካከል ያለው ፎርስ ኦፍ ግራቪቲ አንድ አይደለም። because F is equal to gm1 m/r square. g gravitational constant, m mass of earth, mass ቱ ግን የኔ የማራማዊት የብሌን አንድ አይደለም። ግራቪቲ ግን ሌላም ቦታ ላይ ይገኛል። acceleration of gravity ለምሳሌ መሬት ላይ acceleration of gravity ስንት ናት? 10 meter per second square. what about in Jupiter? ግራቪቲ አይ ቲንክ ባልሳሳት 24.5 ሜትር ፐር ሰከንድ ስኩዌር ነው። በጣም ትልቅ ነው። ለምንድን ነው ግራቪቲ ትልቅ የሆነው ጁፒተር ላይ? because mass of the Jupiter ማሷ ትልቅ ነው የጁፒተር። ፀሐይ ላይ ደግሞ ብትሄዱ በጣም ትልቅ ነው። ለማንኛውም በጣም ያሳቁኝ እንትኖች ኮሜንቶች አሉ። እስቲ አንዳንድ ኮሜንቶችን ገብተን እናንብባቸው። አረ ወገን አለ አንደኛው፣ አረ ወገን ትምህርት ካቆምኩ በኋላ ፊዚክስ ገባኛል። እውነቱን ነው። በነገራችን ላይ ብዙ ጊዜ ትምህርት ቤት ውስጥ ሁሉንም ትምህርት ማለት ይቻላል የምንጠላቸው የትምህርት አይነቶች አሉ አይደል? እና የምንጠላቸው ስለማይገቡን ነው እንጂ ከትምህርቱ የሆነ ትምህርቱ ላይ ያለ የሆነ መንፈስ ምናምን ስላለ ወይም ደግሞ በዛ ትምህርት ዙሪያ የሆነ ደደብ ስለሆንክ ምናምን ለዛ አይደለም። ትምህርቱ ካልገባ ያንን ትምህርት ትጠላዋለህ እና ስትገባው ደግሞ ልክ እንደዚህ አሁን ሰውየው እንደሚያስተምረው ጣፍጦ ብለህ ቲክቶክ አስቡት እንግዲህ ቲክቶክ የሚያክል ፕላትፎርም ላይ አቴንሽን ስፓናችን በጣም አጭር በሆነበት ሰዓት ማለት ነው ወዲያው ስክሮል አድርገን በምናልፍበት ሰዓት ላይ 3 ደቂቃ 4 ደቂቃ 5 ደቂቃ ረጅም ቪዲዮ ራሱ አይቻለሁ። አሁን እንዳጋጣሚ አላገኘሁትም እንጂ ማለት ነው። እና እንደዚህ ረጅም ደቂቃዎች ቁጭ ብለህ ስትከታተል ፊዚክስ ትምህርት ያኔ እያዛጋ ስትማር የነበረውን ትምህርት ማለት ነውና ለምንድን ነው ሲባል አንደኛ ኦፍ ኮርስ አስተማሪውም ላይም ደግሞ ዲፔንድ ያደርጋል እንዲገባህ አድርጎ። እስፔሻሊ ደግሞ እኛ ሀገር ውስጥ ደግሞ በማይገባን ቋንቋ እንግሊዝኛ አንችሎ እና የሆነ እስከ 1 እስከ 8 በአማርኛ ተምረህ ትመጣና ልክ 9ኛ ክፍል ስገባ ዱብዳ ነው የሚሆንብህ። የማታውቀው አዲስ ቋንቋ ይሆንብሃል። የምትማሩ ትምህርት አይገባ ወይ እንግሊዝኛውን አንደርስታንድ አታረገው ወይ ትምህርቱን አንደርስታንድ አታረገው። በቃ ድብልቅልቁ ነው የሚወጣብህ ሁሉም ነገር ማለት ነውና እውነታቸው ነው። አሁን በሚገባ ቋንቋ እያስተማረ ስለሆነ ነው እዚህ ጋር አሁን ፊዚክስ ኦኬ ፊዚክስ ለካ እንደዚህ ቀላል ነበር ወይም ደግሞ ፊዚክስ እንደዚህ ይግባኝ ምናምን እያለ ሰው አሁን ለምሳሌ አንደኛውን ሰውዬ እዚህ ጋር የጻፈውን ተመልከት። እሺ እንደዚህ ብማር ኖሮ ዛሬ ማርስ ላይ ነበርኩ እንደ ኢለን ማስክ ማለት ነው። ኢለን ማስክ ቴክኒካሊ ባይሄድም ማለት ነው ማርስ ላይ። ኤኒዌይ ይሄ አስተማሪ ላፕቶፕ ዋይፋይ እና ፕሮጀክተር ስፖንሰር እንዲደረግ እንርዳው። ከእውቀቱ ጋር በቴክኖሎጂ ስንት ትውልድ ይቀይራል እንዴ! አንዷ ደግሞ ማለት ነው ሊገባ ይለውል ያላለችም። አስቡት ፊዚክስ ማለት ነው። ፊዚክስ ድሮ ሲለገል ራሱ ይሄ ፊዚክስ የሚባል ትምህርት በቃ 7ኛ ክፍል ስትገባ አለ የሆነ ልጅ ፊዚክስ የሚባል ትምህርት በጣም ከባድ ትምህርት አለ ብሎ ቴረር ገና 6ኛ ክፍል ነው ምናምን ተማሪ። ያኔ በእኛ ጊዜ 7ኛ ክፍል ነበረ ፊዚክስ የሚጀመረው ከ7 በኋላ ማለት ነው። እስከዛ የሆነ ለስለስ ያሉ ትምህርቶችን እየተማርክ ነበር የምመጣውና አረ ፊዚክስ የሚባል ትምህርት አለ፣ ቲዮሪም አለው፣ ካልኩሌሽን አለው፣ በጣም ጠምብ የሆነ ትምህርት ብሎ የሌለ ማለት ነው እንትን ያለኝና እሱ ያ ጊዜ ትዝ አለኝና እንዴ ሊገባኝ ነው እንዴ ያላለችም። እሺ ሌላኛው ደግሞ እኔም መምህር ነኝ ግን ይሄን መምህር እንዴት እንደወደድኩት ይላል። እሺ እንዲህ ነው መምህር ፈጣሪ ያክብር። አይታችኋል። ዞሮ ለምትሰሩት ስራ በጣም ፓሽኔት ስትሆኑ አሁን እዚህ ሰውዬ ላይ ፊቱ ላይ ራሱ በጣም ፓሽን ይታያል፣ ፓሽን ይነበባልና ለምትሰሩት ስራ በጣም ፓሽኔት ስትሆኑ እንደዚህ አይነት ጥሩ የሆኑ ፊድባኮችን ታገኛላችሁ። በዛ ላይ ደግሞ በእንደዚህ አይነት በዚህ ልክ በጣም በቀደስ በሚል ሁኔታ ላይ አሁን ይዘውዬ ሲያስተምረው ብላ ነገሩ ቴክኒካሊ እኔም
አልመጣል ግጥ ተማሪ ነበርኩኝ ያኔ። ግን ትንሽ ይገባኝ ነበር፣ ስፔሻሊ ፊዚክስ ትንሽ ይገባኛል። ጎበዝ ተማሪ አልነበርኩም የፊዚክስ ግን ይገባኛል። ስለማላጠና ግን ሰነፍ ተማሪ ነበርኩኝ። ለማንኛውም እንግዲህ ሰሞኑን አነጋጋሪ የነበረው አስተማሪ ይሄንን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ እንግዲህ መልካም ጊዜ ይሆንላችሁ። ቻው።